በፍጹም ሰው እንዲራሳኝ አልፈልግም። በተለይ ደግሞ አንቺ ሲጀመር የተግባባን አይመስለኝም። ምን ሆነሽ ነው እስከዛሬ የጠፋሽው? መች ፈለከኝ? ስልክ እንኳን ከደወልሽልኝ ስንት ጊዜሽ ነው? ስልክ አለ አይደል? ስልኬም አለ። ካልደወልኩ አትደውልም ነበር? ለካ አብረን እያለን ስትሰጪኝ የነበረው ፍቅር በሙሉ የውሸት ነው። ሁሉም ነገር ውሸት፣ ተራ ውሸት፣ ስንጠፋፋ የሚጠፋ ፍቅር። ኧረ እንደዛ ነው የምታስበው? ለምን ሁሌ መፈለግን ብቻ ትፈልጋለህ? ለምን ስንራራቅ የጠፋች ምን ሆና ነው ምን አጋጥሟት ነው ብላ አታስብም? በአንዴ ኑሮዬ ተሳክቶልኝ ድንገት ሀብታም ሰውን ተትረፍርፌ ረሳው ነው እንደሚመስልህ? ሰው እኮ ሲደላው ብቻ አይደለም መሸሽ የሚጀምረው። ከፋሽም ደላሽም ካላስታወስሽኝ የት ነህ ካላልሽኝ ለእኔ ያው ነው። ታውቂያለሽ፣ መረሳት በጣም ነው የሚያመኝ። እኔ በፍጹም ሰው እንዲረሳኝ አልፈልግም። በተለይ ደግሞ አንቺ። ሲጀመር የተግባባን አይመስለኝም። በመረሳሳትና በመጠፋፋት ውስጥ ትልቅ ልዩነት አለ። አታምታታ። ሲቀጥል በየቀኑ እኔ ብቻ እንድደውል መጠበቅ የለብህም። አብረን እንድንቀጥል ከፈለግ ስራመድ ተራመድ እንጂ ቆመህ አትይ። እስኪ ልጠይቅህ፣ ባልተገናኘንበት 4 ወር ውስጥ የት ነሽ ብለህ ደውለህ ታውቃለህ? ለምንድን ነው መልሰሽ አንቺ የምታረጊውን ከኔ የምትጠብቂው? አየህ፣ እዚህ ጋር ነው የተሳሳትኩት። ሲጠፋ ያልተፈለገ ሰው ሲገኝ የጠፋ ተብሎ አይወቀስም። አሁንም ስጠራኝ የመጣሁት ላሳለፍናቸው የፍቅር ጊዜያት ብዬ ነው እንጂ ጊዜ ተርፎኝ አይደለም። ለማንኛውም ደህና ሁን። እሺ ምን ትላላችሁ? ኮሜንት አድርጉ። ምን ትላላችሁ? ኮሜንት አድርጉ። አራ ፍቅር እኩል ከሆነ ያ ቆንጆ ነው እንጂ